ይህ አዲስ ገዥ ግማሽ አይሁዳዊ ግማሽ ኤዶማዊ በመሆኑ በብዙ አይሁዳውያን እይታ አይሁዳዊ አልነበረም። ከመቶ ዓመታት በፊት የአስሞኒያ ንጉሥ ጆን ሂርካነስ በሚስፋፋበት ወቅት በግዳጅ ወደ አይሁድነት ከተቀየሩ አጎራባች ህዝቦች መሃል አንዱ ነው። ይህ ገዥ በታሪክ ውስጥ እጅግ ከተጠሉ ሰዎች መሃል አንዱ የሆነው ንጉሥ ሄሮድስ ነበር። ንጉሥ ሄሮድስ ስብዕና የተጋጨ ሰው ሆኖ ይታያል። ጠንካራና ብቃት ያለው ብሎም ለሮም ታማኝ የሆነ ገዥ ከመሆኑም በላይ እንደ ማርክ አንቶኒና እንደ አውግስጦስ ቄሳር ካሉ ኃያላን የሮማ መሪዎች ጋር የጠበቀ ወዳጅነት ነበረው። ከቀድሞ የአይሁድ ገዥ ከሆኑት ከአስሞኒያ ቤተሰብ ሚስት በመውሰድ ከክልላዊ ገዥነት ተነስቶ ሄሮድስ ስሙንና ስልጣኑን ከፍ አደረገ። የስልጣን ዘመኑ በፍርሃትና በጭካኔ የተሞላ ነበር። ከጊዜ በኋላ ሚስቱንና ሁለት ልጆቹን አሲረውብኛል ብሎ በመጠርጠር አስገደላቸው። ሁለተኛውን የኢየሩሳሌም ቤተ መቅደስ ማስፋፋቱን ጨምሮ በስነ ህንፃ ስራዎቹ ዕውቅና ቢሰጠውም በተገዢዎቹ ዘንድ የተጠላ ነበር። ጨካኝ የሚለውን ስም የሰጠው በአዲስ ኪዳን ውስጥ እንደሚገኘው ኢየሱስን ለመግደል ከ2 ዓመት በታች ባሉ ሕፃናት ላይ የፈጸመው እልቂት ምሳሌ ሊሆን ይችላል። የሄሮድስ ስም በሙት ባህር ጥቅሎች ውስጥ አልተጠቀሰም። የዚህም ምክንያት በሚገዛበት ወቅት ኩምራን በመሬት መንቀጥቀጥ ትመታ የነበረ በመሆኑ በጽሑፎቹ ሳይካተት ቀርቷል። የሄሮድስ የግል ሕይወት የተመሰቃቀለ ነበር። 10 ሚስቶች የነበሩት ሲሆን በ4 ዓመተ ዓለም ሲሞት ግዛቱን 3 ልጆቹ ተከፋፈሉት። ትናንሽ ንዑሳን መንግስታትን በሚመሩበት ወቅት ብዙውን ጊዜ እርስ በርሳቸው ይዋጉ ነበር። የስፍራው አለመረጋጋት የሰለቻቸው ሮማውያን በ6 ዓመተ ምህረት የሄሮድስን ግዛት ሙሉ በሙሉ በመቀላቀል ወደ ንጉሣዊ ነገሥታዊ ግዛት ቀየሩት። በዚህ ጊዜ ኩምራን በሮማ ዳግም መያዟን በጥቅሎቹ ላይ የሚገኙት ማጣቀሻዎችና ጥቅሶች ይጠቁማሉ። አዲስ ሃይማኖታዊና ፖለቲካዊ እንቅስቃሴ የተጀመረው በዚህ ወቅት ነበር። ዜሌቶች ከቀደሙት ሃይማኖታዊ ቡድኖች በተለየ ሁኔታ አንድና የማይወላገድ ግብ ይዘው ተነሱ። ይኸውም ሮማውያንን ከይሁዳ ጠራርጎ ማስወጣት ነበር።